ልሂድ ካልክማ በቃ ብለህ ከተነሳማ ይሁን እንጂ ሌላ ምን እላለሁ? ደግ ደጉን እመኝልሃለሁ። ሰላም ይሁንልህ ይሳካልህ ኑሮ ያፈቀርከው ሰው ያፍቅርህ ጨምሮ ሰላም ይሁንልህ ይሳካልህ ኑሮ ያፈቀርከው ሰው ያፍቅርህ ጨምሮ ካልተስማማሽ ልሂድ ካልሽኝማ በቃ ብለሽ ከተነሳሽማ ይሁን እንጂ ሌላ ምን እላለሁ? ደግ ደጉን እመኝልሻለሁ። ሰላም ይሁንልሽ ይሳካልሽ ኑሮ ያፈቀርሽውም ሰው ያፍቅርሽ ጨምሮ ካልተስማማሽ ልሂድ ካልሽኝማ በቃ ብለሽ ከተነሳሽማ ይሁን እንጂ ሌላ ምን እላለሁ? ደግ ደጉን እመኝልሻለሁ። ሰላም ይሁንልሽ ይሳካልሽ يديك على عديتي ويا عم عايد ندك من فرحتي يا خال يديك على عديتي ويا عم عايد ندك من فرحتي وانتم يا جدي وجدتي عطوني عديتي نورت يا عيد عيدكم سعيد عليكم ينعاد بالخير والحب والهنا وعساكم عواد العيد في كل سنة عليكم ينعاد بالخير والحب والهنا وعساكم عواد العيد في كل سنة يا احبابنا واصحابنا عساكم دايم جنبنا في كل عيد يا عيد يا ሰላም ወድና ተከበራችሁ የህኒቱ ተከታዮች እንዴት ናችሁ? ደህና ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሙስሊም እህት ወንድሞቼ ሰላም አለይኩም ወራህመቱላሂ ወበረካቱ እያልኩኝ ዛሬ እየተዝናናሁኝ እያለቀስኩኝ እየሳኩኝና ያኔ ድብልቅልቅ ያለ ስሜት እየተሰማኝ ነው። እሱም የተሰማኝን ምክንያትና መጀመሪያ ላይ ፈታ ያልኩበት መጀመሪያ ላይ በነገራችን ላይ እንደቀልድ ነበር ጀመርኩት ማለት ነው። ነገር ግን ብዙ ነገር ውስጤን በመሐረበሸኝ ማን ነው ልክ እንደኔ የተለያየ ነገር ለምሳሌ እኔ ቲክቶክ ላይ ስለና ስለ አባት ወይም ደግሞ ስለተቸገረ ሰው ወይም ደግሞ አንድ ሰው እኛ አልহামዱሊላህ እጅ እግር ሁሉ ነገር ሰጥቶን ሰርተን አላህን እናማርራለን። ግን ሰው ጤናውን አጥቶ ያልጋ ቆራኝ ሆኖ ለብዙ አመት ተሰቃይቶ ተቸገሮ ያኔ ብዙ ነገር አጥቶ በቃ ያንን ነገር ስታዩ ደግሞ እናንተ ያላችሁበትን ታመሰግናላችሁ። ከዛ በኋላ እዛ ሰው ህይወት ደግሞ ልክ የራሳችሁ ህይወት ነው የሚመስላችሁ ማለት ነው። ማለት በቃ ያ ሰው ያሳዝናችኋል። እኔ በነገራችን ላይ ያለቀስኩበት አንደኛ ዋና ምክንያቴ እዚህ ላይ ነው የሚታያችሁ ነገር ከሆነ ማለት ነው። በዚህ ሰሞን እንግዲህ ታውቃላችሁ ሌላ ኑር ሰቦ ከስንት ጊዜና ከስንት አመት በኋላ ለሀገሯ አላህ በሰላም አብቅቷት ከዛ እንዳጋጣሚ እዚህ ጋር እሷን በቃ ለምደነዋል ማለት በጣም ብዙ ሰው ያለቀሰለትና ብዙ ሰው ለዚህ ቀን ካደረሰኝ ብሎ የጠበቀ በቃ ምን ልበላችሁ እንዴት ብዬ ልንገራችሁ ለዚህ ቃልም የለኝም ማለት ነውና በቃ አንጀቴን ነው የበላኝ። አልহামዱሊላህ ሀገሯን በሰላም በመግባቷ በጣም ነው እኔ እንጃ እኔ በበኩሌ ከቤተሰቦቿ በላይ ነው የተደሰትኩት ማለት ነው። በቃ ለዚህ ቀን እኔ እንጃ ለዚህ ቀን ብዬ እንትን እንጃ አላቅም። አላህ ግን እንኳንም ለዚህ ቀን አበቃት ማለት ነው።
እና በጣም ያለቀስኩበትና ያሳዘነኝ ደግሞ እዚህ ጋር ምንድነው እንደነገርኳችሁ አጋጣሚ እሷን ቪዲዮ ዝም ብዬ ቲክቶክ ላይ ያንሸራተትኩኝ እያለ ቤተሰቦቿ በተለይ እናቷ በቃ እንዴት ከማለት ካገኘቻት በኋላ ያኔ በቃ እንዴት ብላ መቆም አቃታቸው ማለት ነው። አንቺ ስላልኩኝ ግን ቅርታኔ ብዙ ጊዜ ስለማልጠቀም ነው አንቱ ማለት አልለመደብኝም ለዛ ነው። እና በቃ መቆም ሳቅታቸው ምናምን ነገር በቃ ቁጭ አሉ ማለት ነው። ጉልበታቸው እምቢ አላቸው። ያኔ አንዳንድ ጊዜ የደስታ ራሱ በቃ ደስታን እንኳን መቃቆም አይችሉም ማለት ነው። አዛን ብቻ አይደለም፣ እንደውም አዛን ሲመጣ ከነ ብርታቱ ነው የሚመጣው። አንድ ሰው አዛንተኛ ሲሆን በጣም ብዙ የሚያጣ ነገር ሊኖር ይችላል። ገባቸው? ቤተሰቦቹን ያጣል፣ እናት አባቱን፣ በጣም ብዙ ነገር ያኔ እዚህ ጋር ደግሞ ማለት ነው ደስታውና ስሜቱ ማለት አዘኑና ስሜቱ ተደባለቀብኝና ከዛ በጣም ግራ ይጋባኝ። ለምን የደስታ ብዛት አላብድም ብዬ እዚህ ጋር ደግሞ ማበድ ጀመርኩኝ ማለት ነው። ተፍ አሁን ይሄ ምን ሚሉት ነው? እና ለነገራችሁ ፈለኩት። በነገራችን ላይ ኤዲት ማድረገው አሁን ነው ድምጼን የማስገባው አንድ ላይ ነው የማስገባው። ግን መጀመሪያ ላይ ያኔ ደስታቸውን ሳቃቸውን ምናምን ነገር በቃ ያላቸውን ነገር ሳይ በጣም እያበትኩኝ እየቀወጥኩ እየጨፈርኩኝ ነበር ማለት ነው። ብቻዬን በቃ ሰው ጉድ እስከሚል ድረስ ማለት ነውና ሁለቱም ተደባለቀብኝና ግራ ሲገባኝ በነገራችን ላይ መጀመሪያ ቪዲዮ ሳላረግ በፊት በኋላ ላይ ነው ቪዲዮ ያረኩት ማለት ነውና አዛናይ ምናምን ጠፍቶ በቃ ለዚህ ቀን እንኳን አበቃቸው በቃ አልሐምዱሊላህ ብዬ ደስ ብሎኝ ደስታዬን ከጨረስኩ በኋላ ፊቴን ከታጠብኩ በኋላ ነው በነገራችን ላይ ቪዲዮ የሰራሁት ማለት ነው። አጋጣሚ ያለቀስኩበት አጋጣሚ ምንድነው እየተዝናናውኝ በቃ ራሴን ምናምን እንትን እያረኩኝ እያለ እንደ አጋጣሚ የሆነ ቪዲዮ አየሁኝ። እኔ ቲክቶክ ላይ ከገባሁኝ በጣም ነው ሳላለቅስ አልወጣም ማለት ነውና ስለሆነ እዚህ ጋር አላስገባሁትም። በነገራችን ላይ የሆነች ልጅ ስለ ህይወቷ ምናምን ነገር ተናግራ ከዛ ከራሴ ህይወት ጋር ተመሳሰለብኝና ማለት በቃ እኔ ብቻ አይደል እንዴ ለካሚ ከፋኝ እኔ ብቻ አይደል እንዴ ማለክ ሰው እንደኔም ሰው አለ እንዴ ምናምን ብዬ በቃ ሳዝናኝ እዚህ ጋር ኤምባይን ዱብ አረኩኝ። በጣም አለቀስኩኝ ምናምን ነገር ማለት ነው። ከዛ ሳለቅስ ደግሞ ቪዲዮ አረኩኝ። ግን ብቻ ዝም ብዬ እየቀወጥኩ እያበትኩ ነበረ። ግን ከእንደዚህ አይነት ነገር ፈጣሪ ይጠብቀን። በጣም ከባድ ነው። አሁን ይሄ ምን ሚሉት ነው? በቃ አንዳንዴ ሲደብራችሁ ዝም ብላችሁ እንደዚህ ቀውጡት ማለት ነው። አሁን እዚህ ጋር እኔ ምን እንዳረኩ ራሱ አላህ ብቻ ነው የሚያውቀው ማለት ነው። በዛ ላይ እንትን ቲክቶክ ላይ ከፍቼ ምናምን አይደለም ዝም ብዬ በስልኬ በራሴ ድምጽ ዝም ብዬ ነው ማብደው ማለት ነውና አንዳንድ ጊዜ ለከፍ የሚያረጋችሁ ነገር አለ። ከዛ ቃን አላህ ይጠብቃችሁ። ነገር ግን እኔ እንደራሴ ለሙስሊም እህቶቼ እንደዚህ ሚዲያ ላይ ማውጣቱ ተገቢ ነው ብዬ አላስብም። ማለት አንቺ ተገቢ ብለሽ ካላሰብሽ ለምን አንቺ ወጥተሽ እንደዚህ ዜጋ እንደዚህ ትሆኛለሽ ምናምን ልትሉኝ ትችላላችሁ። ግን እኔ አንዳንድ ጊዜ ይመጡብኛል ማለት ነው። ሲመጡብኝ ደግሞ ላሳያችሁ ብዬ ነው ማለት ነው። ብስሚላ ሊሬክሽን ነው ምን ነበር የሚባለው ብቻ ጠፍቶብኛል። እሱን ላሳያችሁ ብዬ ነው። በነገራችን ላይ በጣም የሚያዝናናኝ የሚያስቀኝ ነገር ቢኖር በራሴ አንድ ሁለት ነገሮች አሉ ማለት ነው። እነሱም ምን መሰላችሁ? ያኔ ስራ እየሰራው እያለ ወይም ደግሞ ልብስ እየተወከስኩ እያለ በጂ ቀውሽ ግሪንት ላይ እንትን ካውያውን ማለት ነው እንደማይካ ይዘሽ የሆነ በቃ የሚያስጨፍረኝ ነገር አለ። ፈጣሪ ሆይ